ወንድ ልጅና አይጠት ፍራሽ በአመት ቢያንስ አንድ ጊዜ መደብደብ አለበት ብዬ የማምን ሰው ነኝ። ግን እንዲሁ ካልጠፋ ሰው በዚህ በዘር ማጥፋት ከሚፈልግ ሰው ጋር ለምን ታጋጥምኛለሽ? በቃ ተው አልኩህ እኮ በቃ ተው። ያው ብቻ ይሄንን ለቤቢ ላንቺና ለእናት ሀገሬ ብዬ የማደርገው ነገር አጅሬ አበላል ለከት ይኑረው እንጂ 3 ቀን 3 ሌሊት የጦመ ጅብ እንኳን እንደዚህ አይበላም። በሰላም ነው አባ? ምን እያደረግሽ? አይ ሌላ ጊዜ ከማረኝ እንዳላስቸግርህ ብዬ ነው። በድጋሚ ከማስቸግርሽ በሰላም ነው። ከመቼ ጀምሮ ነው ደግሞ አንተ ስለ ሰላም ማውራት የጀመረው? አንተ ሰውዬ ከኔ ጋር ያለ ችግር ምንድን ነው? እውነት ለመናገር ከአንተ ጋር ምንም አይነት ችግር የለብኝም። ባለቤቴ ነፍሰ ጡር ናት እና ድብድብ ማየት አምሮኛል ስላለች እንድትተባበረኝ ፈልጌ ነው። በጣም ስለምወዳት ፍላጎቷን ለማሟላት ዝግጁ ነኝ። አዝናለሁ። ልተባበራችሁ? ለምን? አየህ በድብድብ ምክንያት 3 ያልተዘጋ ፋይል አለብኝ። ለሱ ችግር የለም። ከዚህ በኋላ ለምናደርገው ድብድብ እኔ ራሴ ጠበቃ ቀጥራለሁ። ጠበቃ ለማቆም ራሱ በህይወት መኖር አለብኝ። በነገራችን ላይ ድብድቡ ነፍስ ግድያ ነች። ሌላስ? ሌላ ደግሞ ስሙት፣ አይኔን ለአይን ባንክ ለማበረከት ቃል ስለገባው አይኔ ላይ ለምታደርሰው ማንኛውም አይነት ጥቃት አይን ባንክ እንደሚጠይቅህ ማወቃለሁ። ጨረስክ? በመጨረሻ ብልቴ ላይ እንደማትሰነዝር በፊርማ ብታረጋግጥልኝ ደስ ይለኛል። ሁለተኛ ልጅ መድገም እፈልጋለሁ። ጥሩ። አሁን መጀመር እንችላለን። አየህ ጸብ ዝም ብሎ አይጀመርም። መጀመሪያ ትዕግስት የሚያስጨርስ ልብስ ዳይ። አንተ ሙግድ ፊት ሙግድ ምንድን ነው? ስማ እኔ እዚህ የመጣሁት ለመደባደብ ነው እንጂ አንተን አማርኛ ለማስተማር አይደለም። ደደብ። በጣም ነው ማመሰግነው። በጣም ነው ማመሰግነው። ችግር የለም የኔ ፍቅር። ወይ እንዴት አምሮኝ እንደነበረ ልነግርህ አልችልም። አምሮቴን ያወጣል። በጣም ነው ማመሰግነው።